አኮቴተ ቁርባን ዘእግዝእትነ ማርያም ድንግል ወላዲተ አምላክ ዘደረሰ ላቲ በመንፈስ ቅዱስ አባ ሕርያቆስ ኤጲስቆጶስ ዘአገረ ብህንሳ ጸሎታ ወበረከታ ያሉ ምስሌነ ለዓለመ ዓለም አሜን። ሕርያቆስ ማለት እግዚእ ዘሐረዮ ማለት ነው፣ ለሹመት ተመርጧልና። አንድም ፀሐይ ማለት ነው፣ አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ እያለ ይጽፋልና። አንድም ብርሃን ማለት ነው፣ በትምህርቱ የምእመናንን ልቡና ብሩህ ያደርጋልና። ወአሰርገዋ በብርሃን ለመንበረ ማርቆስ ወንጌላዊ እንዲል። አንድም ልዑክ ማለት ነው፣ አንድም ንብ ማለት ነው። ንብ የማይቀስመው አበባ የለም፣ እሱም የማይጠቅሰው የለምና ሊኮነስ የማይጠቅስ የለም ብሎ ማን እንደሱ ሲል ነው። የሚስጥረ ሥላሴን ነገር አምልቶ አጉልቶ አስፍቶ ይጽፋልና። ጥንተ ነገሩ እንደምንድነው ቢሉ ሐዋርያት በሲኖዶሳቸው የተማረ ግብረ ገብ የሆነ ይሾም ብለዋል። ሁለቱንም አስተባብሮ እንደምን ይገኛ ብለው የተማረ ከሆነ ግብረ ገብ ባይሆንም ይሾም ብለዋል። በትምህርቱ ተከራክሮ መናፍቃንን ይረታል፣ ሃይማኖትን ያጸናልና ስራውን ውሎ አድሮ ይሰራዋል ሲሉ፣ የተማረም ባይሆን ግብረ ገብ ከሆነ ይሾም ብለዋል። በትሩፋቱ ያጸድቃል፣ በጸሎቱ ይጠብቃልና። እስመ ጸሎተ ጻድቅ ትድህን ወኢትማስን ሀገር እንዲሉ፣ ትምህርቱን ግን ውሎ አድሮ ይማረዋል ሲሉ ነው። ይህም ሕርያቆስ ያልተማረ ግብረ ገብ ነበርና በብህንሳ በእልፍ መነኮሳት በሁለት እልፍ መነኮሳያት ተሾሟል። ይህም ሕርያቆስ ጿሚ ተሐራሚ ግብረ ገብ መንፈሳዊ ነበርና ሥርዓት ያጸናባቸዋል። በዚህም ካህናቱ ይጠሉታል። ከመጠምጠም ትምህርት ይቅደም እንዲሉ ያልተማረ ነውና ይንቁታል። በምን ምክንያት እንሻረው ሲሉ ይኖሩ ነበር። ከዕለታት አንድ ቀን ቀድሳ ቁርበን እንበለው ብለው አሰቡ። አስበውም አልቀሩም። አባታችን ቀድሳ ቁርበን አሉት። ልጆቼ እረ አይቻለኝም አላቸው። የሰው ሹመት ይዞ አይቻለኝም ይባላል? እንግዲያውስ ሹመቱን መልቀቅ ነዋ አሉት። እሱም መንፈስ ቅዱስ አነሳስቶት ከዕለታት በአንድ ቀን ገብቶ ጓዙን አድርሶ ከፍሬ ቅዳሴ ሲደርስ ከሊቃውንት ቅዳሴ ክፉን፣ ሻካራውን፣ ከባዱን የትኛውን ቅዳሴ አውጥተን እንስጠው እስኪ ዛሬ ጉዱን እናያለን ሲባባሉ ተምኔቱ እንደ ቅዱስ ኤፍሬም ነው። የእመቤቴ ምስጋና እንደ ሰማይ ኮከብ እንደ ባሕር አሸዋ በስቶልኝ እንደ ምግብ ተመግቤው እንደ ውሃ ጠጥቼው እንደ ልብስ ተጎናጽፌው እያለ ይመኝ ነበር። መንፈስ ቅዱስም የተመኙትን መግለጽ ልማድ ነውና መንፈስ ቅዱስ ገልጾለት ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ብሎ ወኢእዜኒ ንሰብሖ ለአብ ወወልድ ወመንፈስ ቅዱስ እስከሚለው ድረስ ሰተት አድርጎ አድርሶታል። በዚህም አርንቀውለታል፣ እኩሌቶቹ አርንቀውበታል። የሚወዱት የሚያከብሩት አያችሁ፣ በፍጡር አንደበት እንዲህ አይነት ምስጢር መነገር መንፈስ ቅዱስ ቢገልጥለት ነው እንጂ ብለው የሚንቁት የማይወዱት የማያከብሩት ደግሞ ይህ የነገሩትን ቀለም አከናውኖ የማይናገር ዛሬ ደግሞ ምን ይቀባጥራል ብለው የሚወዱት የሚያከብሩት እንግዲህ ወዲህ ተናግሮት ይቀራል፣ ጽፈን አፍፈን ደጉሰን ማኅደር ሰፍተን እናኑር ብለዋል።